ለኔ ፍቅረኛ ይብቸኩል ነበር። ማን ነው እሱ እርግጠኛ የሆነበት ይሄን ነገር? ቃል እርግጠኛ የሆነ ነገር የለም እኮ ነው። እንደዛ ነው ያሉኝ። ዘመድ ናችሁ ብለዋል። ባቢ ምን ለፍቅር አልሆንም አልገባም። እንደዛ ነው የሱልሽ ባንዲ እንደዚያ ወደዚያ እንዲከዚህ ሁላ ህዝብ ከዚህ ሁላ ሰው እንዴት ነው እነሱ ዘመዳሞች እንሆናለን። ሰላም እንዴት ናችሁልኝ የዩቲዩብ ፋሚሊዎቼ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ከረፈደ ቢሆንም እንኳን አደረሳችሁ። መጥቼ እንኳን አደረሳችሁ አላልኳችሁምና እንኳን አደረሳችሁ። በዚህ አጋጣሚ እንግዲህ ሰሞኑን ነገ እየተፈጠሩ ያሉትን ነገሮች እናንተም በደንብ ታውቁታላችሁ። ዛሬም እንግዲህ እዚህ የመጣሁበት ዋነኛ ምክንያት ለእናንተ ለፋሚሊዎቼ ያለውን ነገር ግልጽ ከማድረግ አንጻር ነው። እውነት ለመናገር ስለዚህ ነገር ማሰቡ ለእኔ በጣም ከባድ ነገር ነው። ማለት ለሰሚው ራሱ የሚከብድ ነገር ታውቁታላችሁ። ማለት ምንድነው እንደዚህ አይነት ነገር ራሱ ተፈጥሯል ተብሎ ራሱ የሚታወቅ ራሱ አልመሰለኝም። ማለት በሰዎች ላይ የምፈራው ነገር በሰዎች ነገር ወይኔ እንዴት ተወጡት ብዬ ከምጨነቀው ነገር ነው እኔ ህይወት ላይ ነገር ሀፕን ያደረገውና ስለዚህ ነገር ራሱ ብዬ እንደማስረዳችሁ አላውቅም እውነት ለመናገር ማለት ነው። ግን ብዙዎቻችሁ በጣም ተጨንቃችሁ ስልኬም እየደወላችሁልኝ ነበር፣ በኢንስታግራም ኢንቦክስ ላይ እየጻፋችሁልኝ ነበር። ቃልዬ እንዴት ሆንሽ? ምንድነው የተፈጠረው? ያለውን ነገር ለምን ግልጽ አታረጊልንም? ማለት ብዙዎቻችሁ እኔ እንደ እህት ነው ብዙዎቻችሁ የምትቀርቡኝና የኔ ጭንቀት የሚያስጨንቃችሁ በጣም ብዙ ሰዎች ያላችሁና እናንተም ያለው ነገር ግልጽ ከማድረግ ልባችሁም እንዲያርፍ ስለፈለኩኝ ነው ዛሬ የመጣሁትና እና ፋሚሊዎች ያለው ነገር እንግዲህ ከኪያ ጋር ማለት ተለያይተናል ማለቱ ለኔ በጣም ከባድ ነገር ነው። ማለት ኦልሞስት ድፍን 4 አመታትም ከዛ በላይ ጓደኛችሁ የነበረ ሰው ፍቅረኛ ጓደኛ ብቻ አይደለም ፍቅረኛችሁ ከፍቅረኛም በላይ ወንድማችሁ እንደ እህታችሁ ሙሉ ነገራችሁን ሲጠብቅላችሁ ከጎናችሁ ሆኖ ስታማክሩት በህይወታችሁ የሆነ ችግር ሲያጋጥማችሁ የምታወሩት ሰው ማለት ከፍቅረኛም በላይ ነው የኔና እሱ ግንኙነት። ብዙዎቻችሁ የምታውቁት የኔና ኪያን ግንኙነት በዚህ 2 ወር 3 ወር ውስጥ ሊሆን ይችላል። እኛም ኦፊሻል አድርገን ብዙዎቻችሁ ያወቃችሁት። ግን የኔና እሱ አሁን ላይ የተጀመረ ሳይሆን ከዚህ በፊትም እኔና እሱ አንድ ላይ ነበርን። በነገሮች ያለመመቻቸት ምክንያት ነበር እኔና እሱ ተለያይተን የነበረውና አሁን ላይ ያ ሰው ማለት ለህይወቴ ህይወቴን ከሱ ውጭ መመልከት ራሱ ለኔ በጣም ከባድ የሆነ ሰው ዛሬ ላይ ዘመድሽ ነው ማለት ለንግግርም ለሰሚው ይከብዳል። አስቡት እኔና እሱ ተሳስተን ቢሆን አስባችሁታል ህይወታችን በምን አይነት መንገድ ሊዘበራረቅ ሊበላሽ እንደሚችል? ተሳስተንስ ቢሆን ማለት በቃ አምሮዬ ደጋግሞ እየነገረኝ ያለው በቃ ቃል ተሳስታችሁ ቢሆንስ ነው በመሀላችሁ የሆነ ነገር ተፈጥሮ ቢሆን ኖሮ ምንድነው የምታረጉት ነው ያለ አምሮ ያለው ጩኸት ነው። ከምንም በላይ ደግሞ የሰው ልጅ ከባዱ ነገር የአምሮን ጩኸት ማስቆም በጣም ከባድ ነገር ነው። ማለት አንዳንድ ነገሮች አደባብሳችሁ ለማለፍ ትሞክራላችሁ፣ ግን እንደዚህ አይነት ነገሮችን ለሰሚውም ለመናገርም በጣም ከባድ ነገር ነው። እንደው የሆነ አባባል አይደል የምታፈቅሩትን ሰው ማግኘት በጣም ቀላል ነገር ነው፣ ግን ከዛ ሰው ጋር መለያየቱ ነው በጣም ህመም ያለው። ሲቀጥል ደግሞ የኔና እሱ የአንድ ቀን የሁለት ቀን የሶስት ቀን የሚባል ግንኙነት አልነበረም። ድፍን 4 አመታት እናም ከዛም በላይ ህይወቴ ላይ የነበረ ሰው ዛሬ ላይ የለም። ቅርታ ፋሚሊዎች ስሜታዊ ሆንኩባችሁ። ዛሬ አላለቅስም ብዬ ነው እውነት ለመናገር የመጣሁትና ያ ሰው ዛሬ ላይ የለም። በቃ ማለት በጣም ብዙዎቻችሁ ከአይን ያውጣችሁ ያምርባችኋል ቀጥሉ ስትሉን የነበረን ሰው ዛሬ ከጎን የለም። እኔም ከሱ ጎን የለሁም። እስከ ዛሬ ድረስም ኪያ በዚህ ነገር በጣም እየታመመበት ነበር። አልተረዳሁትም። እኔ በተፈጥሮ በጣም ችኩል ነኝ። ብዙዎቻችሁ የምትነግሩኝ ነገር ነውና ቃል በጣም ተቸካሪሽ ለምንድን ነው ለነገሮች በዚህ ልክ የምትቸኪው ብላችሁ ብዙዎቻችሁ ታውቁኛላችሁ ጠይቁኛላችሁና ተፈጥሮዬ ነው ነገሮችን ረጋ ብዬ አላደርግም። ግን አሁን ላይ ትልቅ ነገር ነው የሆነብኝ። ማለት ኪያ እስከ ዛሬ ድረስ በጣም በውስጡ ታሞ የያዘው ነገር ነበር ማለት ነው። ማለት አትሊስት የሆነ ምልክት እንኳን ቢያሳይ ኖሮ ደስ ይለኝ ነበር። ማለት እኔና እሱ እዚህ ነገር ላይ ከመደረሳችን ያ ሁሉ ውሸት ከመፈጠሩ በፊት እንደውም በዚህ አጋጣሚ ብዙዎቻችሁ ስለ እርግዝናው ነገር እየጠየቃችሁ ነበር። ምንድነው ቃል ስለ እርግዝናው ምናምን ነገር እያላችሁ ነበርና እኔ እዛን ሞመንት ላይ እዛን ሲቹዌሽን ላይ የተሰማኝን ነበር ያደረኩት የነበረው። ማለት እኔ የመሰለኝ የነበረው በቢባም ምክንያት እኔና ኪያ እንደተለያየን ማለት ቢባም ትንሽ ኃይለኛ ነገር ስለሆነ በሱ ምክንያት የተለያየን ነበር የመሰለኝና ቢባም ላሳምንበት የምችለው ምክንያት አንደኛው በቃ እኔ እርጉዝ ነኝ ከኪያ ጋር ነው መሆኑ። ማለት እርጉዝ ነኝ ካልኩኝ ያምነኛል
ካመነኝ ደግሞ እኔ ነክ የሚያለያይበት ምንም አይነት ምክንያት አይኖርምና እሱ ነበር እንደ ሀሳብ አርጌ የተጠቀሙት የነበረውና ነገሮች እንደዛ ሄደው ተገለባብጡ ማይሆን ቦታው ላይ ነው ድረስነውና የምር በጣም ከብዶኛል። ብቻ አላቅም ዛሬም የመጣሁት ለእናንተ ማስረዳት ስላለብኝ ነው እንጂ ለምን ፋሚሊዎች ማለት ሁሌ እዚህ ጋር የመጣው ማልቀስ ለኔ ከባድ ነገር ነው። ይሄን ስሜት የምትረዱት ወይ አፍቅራችሁ ያጣችሁ ሰው ማለት የሰው ልጅ በተደጋጋሚ እንዴት በአንድ አይነት ነገር ይጎዳል ማለት ለኔ ፍቅር አልተፈቀደም እንዴ እስከምል ድረስ ነው የምር ካምሮ በላይ የሆነብኝ። ሚሉቺ ከዚህ በፊት የነበረኝን ግንኙነት እናንተ በደንብ ታውቁታላችሁና ማለት ማን ይረገመኝ እስከምል ድረስ የምር ከኔ የሚያጋባ የሰው ልጅ በአንድ ነገር በተመሳሳይ ላይ ይጎዳል። እኔ እንጃ ከባድ ነው ማለት ለየትኛው ጥፋቴ በዚህ ልክ እንደምቀጣ አላውቅም። ማለት አንዳንድ ሰው እኮ የሆነ በቃ የሰው ልጅ በዚህ ነገር እስከ መጨረሻ ድረስ የሚጎዳው ማለት ከዚህ በፊት የነበረኝን ግንኙነት እናንተም በደንብ ታውቁታላችሁ። እንዴት ብዬም ማስረዳትም አይጠበቅብኝም። ግን አልፈልግሽም መባል እኮ ትልቅ ነገር ነው። ግን የምትወደው ታፈቅረው ሰው እንዴት ያለሽ? እሺ በቃ ከዚህ ሁላ ሰው እነሱ እንዴት እንሆናለን? ይገባኛል። በእግዚአብሔር ረፊ በቃ ከባድ ነው ማለት እሺ ተረጋጊ። ተረጋግተሽ ነው በማርያም ቪዲዮ ከፍተሽ ነው የምታለቅሽው? እሺ እሺ ፓፒ አላውቅም። በቃ እኔ ለማመድ ስንመስጣት እንዳለብኝ ለምን ነገር እንዳለብኝ ነው አላውቅም። እሺ በማርያም ለምን ነው ቆሽ እንደዚህ ነገር እኔ ላይ የሚደጋገመው? እንደዚህ ሆነሽ አይደለም ቃል። እሺ ተረጋጊ ፓፒ። እንዴት ነው የምረጋጋው? እኔ እሱን አጥቼ እኮ መኖር አልችልም። ምንድን ነው ችግር የለም ተረጋጊ። መጀመሪያ አንቺ ነሽ የምትቀድሚው ከማንም በፊት አንቺ ነሽ የምትቀድሚው። እሺ ምንድን ነው ከዚህ በኋላ ማረግ ያጉለኔ ፍቅረኛ የብቻ እኮ አልነበረም። ማን ነው እሱ እርግጠኛ የሆነበት ይሄን ነገር ቃል? እርግጠኛ የሆነ ነገር የለም እኮ ነው እንደዛ ነው ያሉ ይዘምር ናችሁ ብለዋል። እና ታዲያ ዲኤንኤ የሚባል ነገር አለ እኮ ቃል። ተምትቀልድ ነው ካስፈለገ እኮ ዲኤንኤ ድረስ ይሄዳል እኮ ቃል እኮ 4 ዓመት እኮ ዲኤንኤ ድረስ ይሄዳል። እንደዚህ አትሁኝ በማርያም አንቺ ቃል። በእግዚአብሔር እኔ በጣም እየጨነቀኝ ነው በማርያም ቃል። እኔ በጣም እየጨነቀኝ ነው። ምንድነው ብዬሽ ማውራው? እሺ ተረጋጊ። መጀመሪያ ማለት እኔ እና እሱ በማል የሆነ ነገር ተፈጥሮ ቢሆን እሺ ምንድን ነበር ምን ሆነ የነበረው? ፓፒ ያስበዋል እኮ። እሺ ተረጋጊ፣ በመጀመሪያ ተረጋጊ። በእግዚአብሔር እንደዚህ እየሆንሽ አይደለም የምትወደው አይደለም ያጣሁት ፓፒ። ፍቅረኛ እኮ ብቻ አይደለም እንዴት ነው የቻለው ሰው ማለት እኔ እንደዚህ ነገር ተፈጥሮ ራሱ ያውቃል ማለት በእግዚአብሔር ተረጋጊ። መጀመሪያ ተረጋግተሽ አውሪ በማርያም። እኔ እየከፋኝ ነው፣ በጣም እየከፋኝ ነው። ቃል ምን ብዬ ለምን እሱ ስለተባለ እንጂ እኮ የተረጋገጠ ነገር የለም ቃል። ያው በቃ ሰው ያልሰማውን ያወራል ፓፒ። ሲጀምር እስከ ዛሬ ድረስ የሚደበቅ የሆነ ነገር ቢኖር ነው እንጂ ያላረጋገጠው ነገር ሲወላ እነሱ አንገናኙ በቃ መድኃኒዓለም ማለት ከበደኝ። አትሊስት አልፈልግሽም ቢለኝ ይሆን እኮ ለእኔ ቀላል ነበረ። ቆይ ፓፒ ምን እኔ ለፍቅር አልሆንም አልገባም። እንደዛ ነው የሰው ልጅ በአንዴ እንዴት እንደዚህ አይነት ነገሮች ይደጋገሙበታል? ወይኔ ጉድ! ማለት በማንም የለም እኮ። ቆይ እንዴት ከዚህ ሁላ ህዝብ ሰው እንዴት እኔ እና እሱ ዘመዳማቾች እንሆናለን? እንዴት ዘመዳማቾች ነው? እንዴት እስከዛሬ ድረስ ራሱ አናውቅም ፓፒ? እንዴት አናውቅም? እሺ እንዴ 4 ዓመት እኮ ቀልድ አይደለም። ይሄን ያህል ጊዜ ዝም የተባለ ነገር ዛሬ መጥቶ እንዴት ነው እኔ እና እሱ ዘመዳማቾች ምን ሆነው ፓፒ?
ምክንያት ማበዴ ነው። አሁን እኔ አልቻልም፣ የምር እኔ አልችልም ፓፒ ማለት አላለቅስም፣ በቃ ይበቃል ብዬ ነበር። ግን እንዴት ነው ያለሱ ነገር የማስበው ፓፒ? እንዴት ነው ያለሱ ነገር የማስበው? ስንት ነገር እንዳሰብን ታውቃለህ፣ ስንት ነገር አስበን እንደነበረ እኔ እና እሱ ታውቃለህ። እሺ በእግዚአብሔር ቆይ እንደዚህ አትሁኛ። ቃል በጣም ነው እየከፋኛል። እሺ እንደዚህ አትሁኝ መጀመሪያ ለሰሚው ምኩግራ እኔ እና እሱ ነገር ለሰሚው ምኩግራ ነው። ምንድነው ተብሎ የሚወራው? እሺ ቆይ አሁን እኔ ማመን አልችልም። በቃ ፓፒ እሺ ቆይ ለሰው ምን ብዬ ነው የማወራው? እኔ አክስቴ ልጅ ነው እሱ ከዚህ በኋላ ፍቅረኛዬ ነው የሚሆነው። ምን ነው የሚሆነው? ምን ነው ብዬ ነው የምናገረው? ፓፒ ፍቅረኛዬ ነው ወይስ ያክስቴ ልጅ ነው ብዬ ነው የማወራው? እሱ ፓፒ ማማኔም ስማት በላልስ አንተ የሆነ ነገር በለኝ። እንዴ ስማውራት እራሱ አልቻልኩም። ስደውል አይመልስልኝም። ከዛ ቀን በኋላ ለአውራኝ ፈቃደኛ አይደለም። ምንድነው የማደርገው? ፓፒ ያለሱ እንዴት ነው የትምነው? ከባድ እኮ ነው ነገር ታውቃለህ ፓፒ ለኔ ስንት ነገር እንደሆነልኝ እኔ ለሱ ስንት ነገር እንደሆንኩለት ታውቃለህ። እንዴት ነው በአንድ ቀልዴ ነገር በቃ የሚባለው? ፓፒ መልስ ስጠኝ። አትስት የሆነ ነገር በለኝ በማርያም። ይሄ ግራ ገባኝ። ሌሊቱን ሙሉ ባስምን በቃ ምንም ነገር ሊመጣልኝ እራሱ አልቻለም። ማለት ዝም ልበል በቃ እሺ እንደቀልልት በቃ ያብቃ። እኔ እና እሱ ነገር ያብቃ ፓፒ በማርያም። ምን አትስት የሆነ ነገር በለኝ። እሺ አንተ እንደ ወንድሜ ስለማይ እኮ ነው የጠራሁት አይደለ ፓፒ? የሆነ ነገር መስጠኝ በማርያም። ምንም ላወራሽ እንዴት ይሆንሽ? ምንም ነገር ላወራሽ በቃ እኔ እንጃ እኔ አላውቅም። ማለት ምንድነው የምለው? እሺ ከዚህ በኋላ በቃ አንተያይም አንገናኝም። በቃ እኔ እና እሱ ነገር አበቃ ማለት ከዚህ በኋላ እሺ መኖሪ ትርጉም ምንድነው? ያለሱ እኔ ምንድነው የምሆነው ከዚህ በኋላ ፓፒ? ማለት በቃ እኔ ዘመዴ ነው በቃ እሱ ከዚህ በኋላ ፓፒ ዘመዴ ነው የሚሆነው። ቢሆን ትንሽ ያለሱ እንዴት ነው የማስበው? ያለሱ መኖሪ ምኑ ጋር ነው ትርጉሙ? ቆይ እኔ ዛሬ እንባ ጠፍቶብኝ ያውቃል። አንዳንዴ በቃ አልቅሰህ ካልወጣ ብሎ ያውቃል። ምን አልቅሼ ወይ አልተደበኩም ወይ የት ሄጄ ልጥፋሽ? አትሊስት እኔ እና እሱ ነገር እኮ ህዝቡ ሊያውቀው እኮ ነገር ነው። ምንድነው እሺ የምሆነው ከዚህ በኋላ ፓፒ? ምንድነው የምሆነው? ምንድነው የማደርገው ከዚህ በኋላ? እንደዚያ ወደፊት ወደ ኋላ